ያንቺም ሆነ የሱራፌል ጠላት በፍጹም ሊሆን አልችልም። በቃ ሻይ ይዤልሽ ልምጣ። በዛውም ሱራፌል ከነቃ ቁርስ ደርሷል በይ። እሺ መጨረሻሽ እንደዚህ ጎዳና ላይ መውደቅ ይሆን? ቤዛ ለበደልሽ መቼም ይቅርታ አላደርግልሽ። ያ የምትተማመኝበት ባልሽም ቢሆን እናንተን ሳላጠፋ አልጠፋም። ያ የማይረባ ዶክተሩም ቢሆን እኔ ቢገለኝ እንጂ ከዛ ውጭ ምን ሊያደርገኝ ይችላል? አሁንስ እየኖርኩ አይደል? የሌሊቱም አልበቃለህ እና ጧትም ተነስተህ የቀጠቀጥክላት ነው። ደራደራችሁ አይቀድምም? ሰላም ታሞኑ ነው። እሻውን ቁርስ ደርሷል። ትበላለህ አትበላም? እንዴ ዛቻ አስመሰልሽ እኮ። አትቆጫ ቀስ በይ እንዴ። ከፍትፍቱ ፊቱ ሲባል አልሰማሽም? ለመሆኑ ማማ እየበላች? ቆይ ልጅቷ ግን ምን ያለችህ ነገር አለ? ማ አሁን ስልክ እየደወልክላት ያለች ሴት ናታ? ሌላ ማን ትሆናለች? እባክሽ ስልኳ አይነሳም ሲመስለኝ እዛ ቤት ተመችቷታል። መቼም ከዛ አስቀያሚዎች ሳይሻላት አይቀርም። ቆይ ግን ምን ብትከፍላት ነው እዛ ቤት ሰላይ አድርገህ ያስገባሃት? ኧረ እኔ ምንም ብር አልከፈልኳትም። ስለዚህ በሌላ ነገር ነው የተደራደራችሁት ማለት ነው እንዴ? ምን ማለት ነው በሌላ ነገር ነው የተደራደራችሁት ማለት? መቼም ከዚህ ሁሉ ጊዜ በኋላ እኔን በሳሩን እየጠረጠርሽኝ አይሆንም አይደል? ለነገሩ እኔ ምን አገባኝ? አይደለም ልብስን አውልቀህ ብትሰጣት እኔ ኩቻ ምን አገባኝ? አረ ኩቻ እንዴ ከልብስ እኮ ልብ ይበልጣል። እኔ ቆይ ስትበሳጭ ነገሮችን ማመዛዘን ይከብድሻል በል። አረ እባክህ ለዛ ነዋ ልብስ ሲወደድብህ ልብህን በየቦታው የምታዝረከረከው። እኔ ምለው እግርሽን ግን ተሻለሽ? ለምን ጠየቀኝ? አይ እኔማ የባለፈዋን እራት እኮ ድጋሚ ወስጄ ልጋብዝሽ አስቤ ነበር። ዛሬም ቤዛና ባሏ እራት እንደሚወጡ የት እንደሚበሉ እየነገርከኝ ነው? አረ ኩቻ የባለፈው አጋጣሚን የተፈጠረውን የማያውቀው ነገር የለም አላልኩሽም? እሺ በቃ ራስሽ ቦታውን መረጭ። እኔ ታውቂው ነው የምመርጠው። ረሳሁት እኮ። አይ የኔ ነገር ለካ አንቺ ብስኩት ቤት፣ ሻይ ቤት ምናምን ነው የምታውቂው። አረ ቀለድክ? በቃ ልሳቅ። አንተንም እኮ ቤዛ ናት እጅህን ይዛ ያሳየችህ። ቆይ ግን አንተ ለምንድን ነው በባዶ ሆድ የምትነተርከኝ? እንደ እኔ እርቦኛል ልብላበት ማትበላ ከሆነ እኔ ራበኝ። እኔ ትንሽ ክስላ ስፈልግ ረሀብ ለምን ግሽ ልጣ ያደርገህ? እኔ ምን አገባኝ? እንዴ ሳሮን እንዴ እቺ ደግሞ እዚህ ምን ትሰራለች? እባክሽ ለዛ ስርዓት ያዥ። እኔ አንቺን ፈልጌ አልመጣሁም። ለነገሩ ታስታውቂያለሽ። ለነገር እንደመጣሽ ትሰሚኛለሽ? እኔ ሉሲ እንደ ቃራ ነው የምበታትንሽ። ታያለሽ እንዴ ነችና ሉሲ ጭራሽ ማንም መቀለጃ አለውን? ያንቺ ያምሻል። በሽተኛ ነሽ እንዴ? ትሰሚኛለሽ? አሁን ከዚህ ካልወጣሽ እንደ ቃራ ነው ማራግፍሽ። ወንድ ነሽ እንዴ? ቆይ ለምን የመጣው መስሎሽ ነው? ድጋሚ ሳሚን ምቃማሽ መስሎሽ ነው? እንደውም ለምን እርምሽን አታወጪም? ሳሚ እኮ ከድሮም ቢሆን አንቺን አይወድሽም፣ አይፈልግሽም። ትንሽ ኧረ ቁጭ እንዴ! ምን ሆነሽ ነው አንቺ? እንዴ እናንተ ምን ሆናችኋል? ያማችኋል እንዴ? ሁሌ በጸብ ሰላምታ አይደብራችሁም እንዴ? አንዳንድ የሚሰልች እንጂ አታያትም እንዴ? እራሷ እኮ ናት ነገር የጀመረችኝ። ትሰሚኛለሽ? ገና እጨርስሻለሁ። ቆይ አንቺ ቆይ እግሬን አሞኛል ምናምን ስትይ አልነበር እንዴ? ነው ሿሿ እየሰራሽ ነው